ዛሬ ሰው ኑሮ ይበቃኛል የሚል ሰው እሱ የተባረከ ነው ይላል። ሐሳብህን ለእግዚአብሔር ስጥ እሱ ያከናውናል የሚል ነው። የኛ መስራት ነው። አትጨነቁ ብሎ ጌታ ካስተማረን ትምህርት መካከል 3 ጊዜ አትጨነቁ ይላል ማቴዎስ 6 ላይ። ከዛ ምሳሌ ያደረገን ለምሳሌ የሰማይ ወፎች ይላል። የሰማይ ወፎች አይዘሩም አያጭዱም እያለ ይነግረናል። ግን የሰማይ አባታችሁ ይመግባቸዋል ይላል። ሰው ግን ጥረግረ ብላ ተብሏል። የሰው ጥሮ ግሮ መብላት እንደ ወፍ መብረር ነው። ወፎች ምግብ ወዳለበት ይበራሉ። ስራ አይቆምም። ጭንቀት ነው የሚከለከለው። ስለዚህ ሰው መስራት አለበት፣ እስከሚችለው ድረስ መስራት አለበት፣ መልፋት አለበት። ትንሽ የሚባል ስራ የለም። ከዛ ከትንሿ ስራ ጀምሮ ይሰራል። እግዚአብሔር እየመጣ ይባርክለታል። ልክ ማርታን ጥቂት ይበቃል እኮ እንዳላት እኔ ባርከዋለሁ እኮ ጥቂት ይበቃል። በልክ መኖርን ማመስገንን ነው